ሰው ሊኖር ይችላል እኮ በዚህ ትናደዱም ይሆናል ዳስ ትጠዱም ይሆናል ነገር እኔማ ወለመርኳችሁ ወልደ ጊዮርጊስ እንደዚህ ያልሽው ብላችሁ ስትረብጡኝ አላችሁ ሳልፈልግ በግዴ በንጋታው መጥቼ ይቅርታ ብላችሁ ጠገባችሁ ምን አርጊ እንደምትሉኝ ከዛ ህዝቡ ሁሉ እንዲ እያለ በየኮመንቱ ይፖስታል ለቤታ ሲሆን አልቻልኩም አሁንም አይቻችኋለሁ እኔ ተረድተናል እንዲማልኩኝ ጥላቻችሁ እንዳለ እንደሆነ ስላወቅኩኝ ከዛሬ ጀምሮ ተነቃቅተናል እና እኔም መጥቼ በኔክስ ላይ ይቅርታ አላለሁ እናንተም ትረግጡኛላችሁ ይቅርታ አላለሁ ጥላቻችሁ ይቀጥላል እንደ ድሮ ጥላቻችሁ ይቀጥላል እኔም እንዲህ ማለት ይላል እንዲህ እየተባባለ እንሄዳለን ከሁለት ቀን አጀንዳ ይኸው ቀረ ተረሳ የታባታችሁ አሻግሮ በይ ይሄ ለማን ነው የተዘፈነው ምን ተመዳለ ወይኔ ጡቴ ወረደ ግን ስሙ ይሄ ዘፈን ታውቁታላችሁ አሻግሪ ባይ ብዙ ነው ሃፒ በርዝዴይ ዳጣ እሷ ለምን በአመት ሁለቴ እያከበረች ዘንድሮ እንደው እሺ አልቅሱ እንግዲህ ዳጣ ማና ዳጣ በአመት ሁለቴ የምታከብረው ኬክ ላዘጋጅላል ነበር ወይ የድሮ ሪከርደር ያውኖቹማ እኮ የድሮ ይሄ እኮ ፎሎ አድርጎት እስኪ የድሮ ሪከርደር ነው ማርያም የጥንት ሪከርደር አሁን እነዚህ አተላ ሳይመጡ ተሰማይ ፖለቲካ መልክ እየያዘ ነው ቤታ ተሰማያች ፖለቲካው መልክ እየያዘ ነው ዋው 4 ኪሎ ስደርስ ጥሩኝ ወዴ እኔማ በቃኝ እኮ አየዋችሁ እኮ ወዴ ጦርነቱ እርስ በርስ ሲሆንብኝ በቃ አስገቢኝ ዳጣ እኮ የለችማ ነገ ጠዋት ይሻላል ኬክ ገዝቼላት አይሻልም ነገ ጠዋት ወይስ አሁን ትግባ እሺ ጥሯት ሼር አርጓት እሺ ሼር አርጉላት እንዴ ወዴ ጦርነቱ እርስ በርስ ሆነ ትስማ ፖለቲካው መልክ እየያዘ ነው ወይ እናት ያረተው ፖለቲካ የሚበላ ነገር ነው ኦ ማይ ጋድ እናላቅም እኮ ጋይስ እንዲ ፖለቲካ የሚበላ ነገር ነው ምናምን ከሆነ ያ ጌጣጌጥ እንዳይሆን እሱ ነገር እንዴት ሆንኔ ለእንተውኝ አየኋችሁ እኮ አንገብግባችሁ እድሜን 40 የከተታችሁ ታረተው እናንተ የሆነ ነገር ጠይቃችሁ ስለስር ቆይ ይሄ ቁም ነገር ማርያምን ቆይ ወደ ራሴ ልመለስ ይሄ ቁም ነገር ራሴ ነኝ ስሙኝ በማርያም አንድ ሰው ማለት ነው በእናንተ አካውንት ሎጊን ብሎ ሲገባ ጥያቄ ነው እሺ ቁም ነገር ነው መሬቴን እያሾፍኳለ በእናንተ ነገር ሎጊን ብሎ ሲገባ ኮሜንት እኮ ባለ ይሻለኛል ቁም ነገር ማርታጅ እንጨፍኝ ደግሞ እንዲህ ሲጨፍን ፊልተሩ ይሄድብኛል ወይ መከራዬ በእናንተ ሎጊን ብሎ አካውንቱ ከገባ ፓስኪ የሚባለው ላይ ማለት ነው ሎጊን ኢንቱ ብሎ ማለት ነው የሆነ ስቴት ከጠቀሰና የገቡበትን ቀን ከጠቀሰ ዲሌት ካላችሁትኝ በፒሲያቸው ምናምን መግባት ይችላሉ ወይስ ዲሌት ብላችሁ ፓስወርዳችሁን ከቀየራችሁ አያውቁትም አንዴ ይሄን ብቻ ነገር ይሄው እግዚአብሔርን ቁም ነገር ይሄ ቁም ነገር ነው እየቀለድኩ አይደል ንገሩኝ አንዴ እስቲ ሙሌ መድኃኒዓለም በል እንዴት ጋይስ ለምን አሁን እኔ እንደዚህ አላችሁ ማው ዛሬ ዝም ብዬ ተጠራጥሬ ገብቼ አየሁኝ ሳይ እንደዚህ አይነት ሎጊን ብሎ ማለት ነው ሎጊን ብሎ ከነቀኑ እንደዚህ አይነት ቦታ ሌላ ስቴት ነው የተከፈተው ከኔ ስቴት ውጪ ማለት ነው ሌላ ስቴት ነው የተከፈተው ስቴቱ ሌላ ቦታ ነው የተጠቀሰው ማለት ነው እና ከዛ ዲሌት አልኩትኝና ፓስወርድን ቀየርኩኝ ምናምን ነገር በፌስ አይዲ ምናምን አስገባባሁት ማለት ነው ሶ በፒሲ መግባት ይችላሉ ወይስ ምንድነው ፓስወርድን ቀይሬያለሁ ቼንጅ አድርጌዋለሁ ኦሬዲ ቆይ ከላይ ተጻፈልኝ ነው ሙሮች እየጻፉልኝ ነው ቆይ ሙሮች እየጻፉ ነው እንዴ ወዲ ቋይቸን ያቦሽ ንገሩኝ አይቻልም ሶ አይችሉም ማለት ነው አይችሉም ተቀየሩ አይገቡ እኮ እኔ ከቀየርኩ እነሱ መግባት አይችሉም ማለት ነው በምን በፒሲም በምናቸው መግባት አይችሉም ፓስወርድን ከቀየሩ በጎ በማርያም አሳማኝ ነገር ለምን ይጨነቃሉ እኔ እኮ ትናንትና የሆንኩትን አውቃለሁ ይቻላል ቤታ በፒሲ እኮ በፒሲ ከተቻለ እንዴት ነው ታዲያ እነሱ ማስወጣት የሚቻለው ለቲክቶክ ልጻፍላቸው እስፓስቦ በማርያም በትክክል ንገሩኝ ተው ግን አትጨማለቁ እግዚአብሔር ነው የእውነቴን እኮ ነው የምነግራችሁ ሰው እኮ ገብቶብኝ ነው እኮ በአካውንቴ እኔ ቲክቶክ እዚህ ገንዘብ አጨደኝናለሁ ከጎን እየታጨድኩ እኮ ነው
ቆይ ኖ ስም ስማይሊ ሁሉንም አካውንቲንግ ሁሉንም የተገባበትን ማለት ነው። ሁሉንም የተገባበትን አካውንት ማለት ነው። የገቡበትን እንዳለ ዲሌት ላይ ከጎን ጽፌ ለዲሌት ብዬ እንዳለ ደለትኩት ማለት ነው። ሎጊን የተባሉበትን በፒሲ በምናምን የተገባበትን ሎጊን ያሉበትን እንዳለ ዲሌት አደረኩት፣ ደለትኩትና ፓስወርዴን ቀየርኩት። በቃ እንደዛ ነው ያደረኩት። የስ ቱ ስቴፕ ቬሪፊኬሽን ኮድ ነው እንደዛ ነው ያለው። ይሄ ኖ በፌስ አይዲ ያለ፣ በፊት አለ፣ በስልክ ቁጥር ያለ፣ በፓስወርድ ያለ፣ በኢሜል ያለ እንደዛ ነው ያደረኩት። እንዳይከፍቱት ብዬ ማለት በአራት ነገር ነው ያደረኩት። እግዚአብሔርን ጋይስ በጣም እኔ ይሄ አሁን አላወራና እኔ አልፈልግም እንደዚህ ማለት ማርያምን አይቻልም ላንቺ ነው እኮ ያላችሁ ነገራችሁ። ለምንድን ነው ቲክቶክ ታዲያ ለኔ ቬሪፊኬሽን ለምንድን ነው ቲክቶክ ለኔ ሜሴጅ አላከልኝ? ሰዎች አካውንት እንዴት ነው ጋይስ ሎጊን ብሎ ሰው በኔ አካውንት ከገባ እንዴት ነው አካውንትሽ ለምንድን ነው ተገብቶበታል ብሎ ቲክቶክ ለኔ ያልነገረኝ? አቤልዬ እንዴት ነው ቲክቶክ ለኔ ያልነገረኝ? እንዴት ነው ንገሩኝ። they probably try no guys no አይቻለው another device ብሎ ማለት ነው ሎጊን ብሎ ስቴቱንና የገቡበትን ስቴት ከነቀኑ ነው የነገረኝ። ስቴቱንና ከነቀኑ ነው የነገረኝ። ተይኝ ልደቱ እኔ እዚህ አካውንቴ እና ላይክ እሱን ዲሌት አደረኩ፣ ፓስወርዴን ቀያየርኩ ምናምን ሶ ለቲክቶክ ልጻፍላቸው እኮ ኢሜል ጋይስ እንዴት ነው እኮ እሱን እኮ የምላችሁ ሰዎች እኮ በእናንተ አካውንት ሲሞክሩ እየተሞከረብሽ ነው ብሎ ቲክቶክ አይጽፍም እንዴ? በጣም ነው የገረመኝ። አባቴ ሙት ኢሜይልን ቀይረዋለሁ። እሺ ሶ ግን አካውንታችሁን መውሰድ አይችሉም ማለት ለምን? ኮድ ይጠይቃቸዋል። አካውንታችሁ ውስጥ መግባት ይችላሉ፣ ግን አካውንታችሁን መውሰድ አይችሉም። ሶ አካውንት አሁን በቃ ይሄን የመጨረሻ ነገር ነው። አካውንታችሁ ውስጥ መግባት ይችላሉ፣ ግን አካውንታችሁን መውሰድ አይችሉም። ለምን? ኮድ ይጠይቃቸዋል። ይሄን ኮድ አስገቡ ይላቸዋል አይደለ? ሶ ኢሜይሌንም ኦኬ እሺ ገባኝ በቃ አድርጌያለሁ። ሁሉንም ሎግ አውት አድርጌያለሁ። ሁሉንም አውጥቻቸዋለሁ። ዲሌት አድርጌያቸዋለሁ። ሶ አሁን ኢሜይሌን ወጥቼ ልቀይር ጋይስ ንገሩኝ። አሁን በጣም እንትን ስላልኩ እኮ ትናንትና የሆነ ነገር ስላጋጠመኝ ነው እንደዚህ ያልኩት እመቤቴን እንጂ እስከዛሬ እኮ አላውቅም ነበር። የተከፈተበት ቀን እኮ ማለት ነው ቆይቷል። እኔ አልገባኝም ነበር ማለት ነው። ከዛ ዛሬ በሆነ ትናንትና ነው እንጂ ላይቭ ላይ ማታ ገብቼ ለከናንተ ወጥቼ በሆነ ነገር የተፈጠረ ከዛ እስኪ አካውንቴ ለምን ቼክ አላደረግም ብዬ ዛሬ አካውንቴን ቼክ ሳደርግ በእንደዚህ አካውንት ሎጊን ተብሏል ብሎ ሌላ ስቴቱን ይሄ ያህልላችሁ ግን ሌላ ስቴት ነው የተከፈተው። ቤታ በጣም አፈሻ ውዴ አንተ ጃፒ ለአንተም አንበሳ ይገባል። አንበሳ ወርድላለሁ ውዴ። አንዴ ሸቀል ላድርግና ስሙኝ በዚህ ሳምንት ሽቅልቅል አድርገን ለጃፒ አንበሳ እናወርድለታለን። እሺ ጃፒዬ አንበሳ ወርድላለሁ። ጌታ ላንተ ይገባል። ቆይ ነገም ብትቀጠቅጠኝ አንበሳ ይኑጠህ። ግን እንደምንም ብዬ በሰሞኑ ሽቅልቅል አድርጌ ላንተ ነው አንበሳ ማወርድልህ። ቆይ ምን ፓስወርድ must change everyone ኧረ እኔ መቼ በእናትሽ ተይኝ። እኔ ቲክቶክ ታዲያዝማ ማለት ሰው ከተፈል ተይ እባክሽ በአረብ ይወሰዱት አካውንት። እኔ እኮ የሆነ ነገር ታዝቤ ነው ነገሩ። አላወራም እዚህ ማውራት አልፈልግም። ኤኒዌይዝ አው ዱቄቱስ ነበር ጉዴ ራበሽ እንዴ? በጥብጣሽ ጠጫዋ ታዲያ ወይ ደግሞ ለልጆችሽ አንፈቅፍቀሽ ለምን ሾርባ ሰርተሽ አሰጫቸው? ዱቄት የሚታየው ረሃብተኛ ብቻ ነው። ችጋራም፣ ሆዳም፣ ቸነፈራም፣ ጅብ። ቴንክ ዩ ቬሪ ማች ተካፍሎት ነው እያሉ ይበሉ። ስንት ነገር ይሉ የለ ነጭቷታልም ይሉዋል ወደፊት ጃፕዬ ደግሞ
ተከፍሏታል ይላሉ። ነገ ደግሞ ወደፊት ሁሉ ማለት ነው እቃህን አስረዝመው አሜሪካ ጀርመን አድርገው ተላጭተዋል ይሉላል። እቃህን እንደ ገመድ ያስረዝሙታል። የቲክቶክ ሰዎች እኮ ማይችሉት ነገር የለም እኮ ጃብዬ። ይሄ ምን ተስኗቸው ቹቹ ይሁን ያስረዝሙና ማለት ነው ከምንድነው ጀርመን አሜሪካ ድረስ ይለቁታል መዝመሩን። ተላጭተዋል ይሉላል። አንተ ተከፍለዋል እንደሚገርም እንናጫለን ገና ወደፊት ሁሉ በእነሱ አንባባ እንናጫለን። ስለዚህ አንበሳ ወርድላለሁ እንኳን አሉ እንኳን ተከፈለክ ደግ አደረክ። ስላለኝ ሰጠውክ፣ ስላለ ተቀበልክ፣ ስላለ ሰጣኝ። ደግ አደረክ። ራክብኝ እንጂ ገጭ ነበረ ርቀ ነው እንጂ ጃፒ። ያረ ደግሞ ሌላ ደግሞ እንዳይነሳብኝ ከሆነ ቤት ባትርቅ ኖሮ ይገጭ ነበር። ራክ እንጂ ምን አባታች አንተ እንደ ድሮ ምናምን እንደዚህ እኮ ነው። እንደ ድሮ ምንም አይመስለኝም እኮ ጊፍት እንደው አንተ እንደዚህ ነው አይደል? አንተ ምንም እኮ አይደለም። ደስ ስለምትለኝ ነው የምሰጥህ። እኔ ለሰው እየተሰደበልኝ ካየው ማለት ሰው ከፈለኩኝ ነው ማለት አላደርግም እንደዛ ሰው አንጀቴን አርክቶ የሰው ልጅ እየተሰደብኩ ካየው ጊፍት እሰጣለሁ ሁሉ። ማን ምን ያመጣል? ማን ምን ያመጣል እንዴ? ዘና በል እባክህ። ምረቅ ማንጀራ ቱ መሀይም ሰላም ሰላም፣ ጤና ይስጥልን። እንዴት ነህ? ደህና ነህ መሀይምዬ? እንዴት ነህ? እኔ ድልብ መሀይም ሰላም ነው ወይ? ወንድም አለም እንዴት ነህ? ሪከርድ እኮ ልኬልህ ነበር እንድታይ። ሰላም ነው ወይ መሀይም? እንዴት ነህ? እግዚአብሔር ይመስገን። ሰላም ልበለው ብዬ ነው ሲገባና ሰላም ይባላል። እሺ ቤታ እርጉዝ ነሽ? በስመ አብ ወልደ መንፈስ ቅዱስ አሐዱ አምላክ አሜን። ለማርገዝ እኮ ሁለት ሰዎች አልጋ ላይ መውጣት አለባቸው። እህት አለም ዝም ብሎ እኮ እኔ እኮ ፓፓዬ ወይም ደግሞ ነፍሳት አይደለሁም ወይ ዶሮ አይደለሁም በንፋስ እንደዚህ ማረግዘው። ሁለት ሰዎች አልጋ ላይ ይወጣሉ፣ ሲደሰቱ ይወለዳሉ። ዝም ብሎ ማርገዝ አለ እንዴ ወዴ? መች ቤት በኩል ወጥቼ ላርግዝ እንዴ? ጧት እናንተ ጋር፣ ማታ እናንተ ጋር፣ ነገ ከነገ ወዲያ እናንተ ጋር። በምኑ እናርግዝ ውዴ? አፍናችሁ ይዛችሁትኝ እኮ እንዴ። ልደቱስ ኬክ አልገዛውም ውዶቼ፣ ለዛ ነው ኬክ አልገዛውም። ቤታዬ ዛሬ አንቺም የሳሪም ልደት ነው። ሁለታችሁም ሸቅሉ አስገቢያት። እሺ እሺ ውዴ ጥሯታ ዳጣ እኮ ጥሯት። እሺ ጥሯትና ወደ እንትን ልሂድ። ጥሯት ሂዱ ጋይስ። ዳጣን ሳሪም ቤታ ትፈልግሻለች በሏት። ሂዱ ሂዱ፣ እስኪ ሂዱ ሂዱ። አሳቻ ሰዓት ነው የመጣችው። ሂዱ ጋይስ ሂዱ። እሺ ሂዱ። ምን ጌሙን ተጫወትኩ አታይም እንዴ ውዴ? ድሮኔ እንዲ ነበርኩ እንዴ? ጊፍት ጋላሪ 13 ድሮ እንዲ ነበርኩ እንዴ? ቡዳ በልቶኛል ስልሽ ኋላ ምን አላችሁ እኮ ተበልቻለሁ። በጊዜ ላይ ጡት ማሻሻ ተጠቀሚ ውዴ። እንዘላዘል እንዴ? ምን ነው ጨነቀሽ? አንቺ አልተሸከምሽው ጡት ወርዶ ለምን በጉልበቴ ጋር መጥቶ እያደናቀፍ አይጥለኝም? ለምን ጥርስ ያልቅ? ምን አገባሽ ጡት ማስ ምን አገባሽ? እኔ ነኝ የሚሰማኝንም ማቀው። በዚህ በሙቀት ጡት ማሻሻ ታፍኜ መተንፈስ እስኪያት ምን አገባሽ? ይጥለፈኝ ይጣለኝ። ለምን አልታነቅበት? ለምን ሾላ እርግፍ አልልበት? ምን አባሽ አገባሽ? ምን አገባሽ? ምን አገባሽ ውዴ? ምን የሚመለከትሽ ነገር መጣ ውዴ? ፎሎ ታረጋኛለሽ። ሚዩት ያረኩሽ ልጅ አሁን ፎሎ ታረጋኛለሽ። ረጅም ጽፈሽ አባትሽ ያልጨረሰውን የምክር ደብዳቤ አገልግሎት ቤቴ ውስጥ አትጻፊብኝ፣ አትምከሪኝ። አፍሽ እንዲያስጠላው ግን ስቲል ፎሎ ታረጋኛለሽ። ፋንሽ ተከታይ ነሽ፣ ትከታይኛለሽ ዴ ከስንቱ ጋር ወፈርኩ እንዴ? ታዲያ ምን በቅርጫ ልሽጥሽ ወይስ ምን ላርግ እንዴ? ምን አይነት በየአይነት ነው ቤታው? አይ ነው ወፍር ያለው ስከሳ ደግሞ አሳይቼሻለሁ። ሴክሲ ሆኜ መክሳት እንደሚቻል አሳይቼሻለሁ። ነገም ከፈለኩ ብድግ ብዬ ከሳለሁ ልወፍር። በስመ አብ ስንቱን ልደቱስ አልመጣለች እኮ ባለቤቷ እኮ። ከዚህ በኋላ አልጠራትም ጋይስ። ይኸው ሳሪ ባለ ልደቷ ነይ ልደቱን እናክብርልሽ። ኬኩንም አልገዛው ቅድም ስጣለ። ይኸው ጋይስ ማርያምን ደግሞ ፋየር አድርጋበታለች። ይኸው ሼር አድርጌላታለሁ። ቤቱን ታብታ ጎበዝ። እንደዚያው እንዲህ መልካም ሰዎች ቤቱን ታብታ አድርጉ። ሜምበሩን ምናምን አይሉም እኮ አሉባልታ ነው የሚያምጡት። የለችም የለችም። ይኸው ሳሪ ዳጣ ልደትሽን ልናከብር ማህበረሰቡ ተደራይቶ ያለኝን ኮይን አውጥቼ ልስጥሽ ብል አልመጣሽም። ህዝቡም ይኸው እየጠበቀሽ ነው። አልመጣሽም። አልፎሻል። ቀጣይ ዓመት እንገናኛለን። ይኸው ጋይስ ተናግሬያለሁ። ይኸው ዳጣ ነይ 1 ዳጣ ነይ ልደትሽን እናክብር 2 ዳጣ ነይ 3 ይኸው ጋይስ ተናግሬያለሁ። ጨርሻለሁ ውዴ። ምን ላድርገው ታዲያ? እቀፊ ጡቴ ኮረደ ቅፍ አድርገሽ ሾላ አርግፍ ግፍ በይበት። ምን ላድርጋቸው ነው? ቆይ ጡትና መንግስት አንድ ቀን ይወድቃል፣ አንድ ቀን ወደቀ። የሆነ ሰዓት ላይ ወደቀ። እንዲህ ነበረ እንደ ጦር የሆነ ሰዓት ላይ ወደቀ። ምን እናርገው? እስቲል እኮ ይሄንን ማንሳት የሚፈልግ እኮ በጓ ምን እናርግ? ይውደቅ ምን ላድርገው? እሺ ታዲያ ሰርጀሪ ልትሰራ እንዴ? አሁን የዛሬ ዓመት
ጡቷ ሰርጀሪ ተሰርታ ነበር አላችሁ። ጡቷን ፊንገርና እናንተ ተደራይታችሁ ጡቷን ሰርጀሪ ተሰርታ ጡቷን ይሁት እስኪ ሰርጀሪ ነው አላችሁ። አሁን ደግሞ ወደቀ። ግራ ገባን እኮ ዘንድሮ። ወይ ሰርጀሪ በሉኝ ወይ ወድቋል በሉኝ። አንዱን ስም ስጡኝ። እዚህ ማህበረሰብ ከአምላኬ ወይ ጌታ ባለሀብት እስኪ አምላኬ ለኔ ምን ይሳኝ? አንድ ባለሀብት እስኪ እኔ ጌታ የኔ አምላክ እንዲህ በቃ እንክብክብ እያደረገ እየያዘ ከዚህ ማህበረሰብ ጋር አትጨነቂ እላያቸው ላይ ቡርቅቅ በይ ብሎ የሆነ ነገር ውስጥ በቃ እንዲህ ቅንጥ የሚባል ቦታ ወስዶ እያዝናና ማታ እያጉላላ በቃ እንደዚህ አይነት ሰው ወይ ደግሞ አምላኬ ወይ የሆነ ቀን አውጥተልኝ ከዚህ ከቲክቶክ ነቀላ አስወጣኝ የኔ ጌታ። ምቀኞች እኮ ቅጥልን ምንም እኮ ጌም አልተጫው ጊፍት አልተሰጠኝ። ለምን እንዲሁ ራሱ እንደሚቀኑ አላውቅም። በጡቴ ተቀን በወደቀ ጡቴ ይቀናል መድኃኒዓለም ጋይስ፣ በወደቀ ጡት ይቀናል። እንዲህ በተንዘለዘለም ጡት ይቀናል። እግዚኦ ሶ ዩ ጋይስ ቀጭን እያለው አይታችሁታል። ስከሳ ጡቴ እኔ ለምን እንደሆነ አላውቅም። ማርያምን ሁሌ ነው እኮ የምነግራችሁ። ያኔም እንዲህ ኩፍስ ብላል። ስወፍር ጡቴ ነው የሚወፍረው። ሆዴ ባሳያችሁ ቦርጬ እንደዚህ የተጣጣፈ ቦርጬ ላይ ጎኔ የተጣጣፈ የለኝ ምናምን። እጄን ብታዩትኝ እንደ ቱናይ መንበሩ እንዴት ምናምን የለኝም። ግን ጡቴና እንደዚህ ጉንጬ ይወፍራል። ምንም ማድረግ አልችልም። ማርያምን ጉንጬና ጡቴ ይወፍራል። ስከሳ ደግሞ የድሮ ወደታች ወርዳችሁ የከሳውበትን ቪዲዮ ጡት የለኝም። እንዲህ ፍላት ሆኖ ጂምስር እሺ ውዴ ክፈይልኝ የኔ እናት። ደስስ ወላጂ ትሉኛላችሁ። ልጁን አሳዳጊ ግን የለም። ጂም ሂጂ ትሉኛላችሁ። አከፍሉልኝም። በነፃ እኮ ሁሉ ነገር እኮ ገንዘብ ያስፈልገዋል ውዴ። ጌታ ሰርጀሪ ነው ታዲያ እግዚአብሔር ያሳያችሁ። አቤት አምላክ ወይ ጌጤን እንኳን ጠላቶቼን መስክረውልኛል በፓንት ብለው ያው ቦርቀቅ አረጉት ወሬውን እንጂ ቂጧን እናቃለን። በፓንት ቂጧን ድሮም ስታወዛወዝ ብላ እህቴ ፊንገርዬ መስክራልኛለች። አጎቴ እቴቴ መስክሮልኛል። ብዙ ሰዎች በቂጤ መስክረውልኛል ውዴ። ቂጤን እንኳን ተይው ድሮም የነበረ ቂጥ ነው። ተይው ውዴ። ስንቱን እንደውን ቻለው ጉድ እኮ ነው። ቂጤን ይጠይቃል፣ ጡቴን ይጠይቃል፣ ከንፈሬን ይጠይቃል፣ ብብቴን ይጠይቃል፣ ዳቦን ይጠይቃል። ዳቦን ደግሞ አንድ ዘመን መቼ እኔ በህይወቴ እኔ እኮ የደረሰብኝ እኮ ቲክቶክ እኮ ማዕበል እኮ ከባድ ዳቦ ከወልማርት ሰብ አሁን እንደውም ጊዜ ማዕበል አስባችሁታል? ዮሴፍ አንተ ምንድን ነበረ የሚባለው? አንተ ጭልፋ ራስ ምን ልትሰራ መጣ? ተታርቀን ሰላም ሆነን ትልቅ ሰው ነን። ተታርቀን ሰላም ሆነን እንደዛ ሞጣ ረግጦህ እንኳን ሞጣዬ ከቲክቶክ አይጥፋብኝ ድምቀት ነው አልክ። እኔ ምንም ሳላረግህ እላዬ ላይ የስድብ ማት አወረድክ። ምን ነው ትልቅ ሰው አይደለም እንዴ? አይከበሩም እንዴ? ዮሴፍ አየው ጆይን ስትል ምን አርጊ ነው የምትለኝ? ታራራ በእድሜው ይከበሩ። ከስንቱ ተጣልቼ ሰድቦኝ ነው እኮ ዮሴፍ። ፒስ ነበር፣ ወዳጁ ነበር፣ እቤቱ አሟሟቂ ነበር። ሙልጭ አርጎ ባለፈው ሰደበኝ። ምን አይምሮ ላይ ምን አይነት ሰይጣን መጥቶ እንደሆነ አላውቅም። ስለምን ከዮሴፍ በፊት ስለምን እያወራው ነበር? ስለ ቡታንት ስለ ፓንት አስባችሁታል? ቆይ ይሄንን ማህበረሰብ ወፍራም ወይኔ ግን አምላኬ እኔ እኮ ፍትህ ያስፈልገኛል እኮ። እኔ እኮ የቲክቶክ ማህበረሰብ እኮ ፍትህ ጠይቁልኝ። እኔ እኮ በሴትነቴ እኮ ተበድያለሁ። ዳቦዬ በመወፈሩ ብዛት እኔ አይደለሁም። እኔ እንደ ሊጥ እርሾ ከትቻ አላቦካውበት በተፈጥሮ የተነሳ ወፍራም ነው። በቅንዱም ምንም ላደርጉ አልችልም። ፓንት ወልማርት ወፍራም ፓንት በህይወቴ እንደሚሸጥ አላውቅም። ከወልማርት ዳንድ ወፍራም ዳቦ ኩፍ የሚያደርግ ፓንት ለብሳም እናንተ እንድትማልሉልኝ ብዬ እኔ አላውቅም ነበር ሀበሻ ዳቦ ወፍራም እንዲሳይ እንደሚማልል ያደረሱብኝ በደል እንዴ እነዚህ ሰዎች። እግዚአብሔር ሆይ አሁንማ ሶፍር የባሰ ሁለት ጉንጭ አውጥታለች። እሺ አለ እንዴ ነን አላውቅም። ማርያም ወልማርት ላይ እንዴ ኮፍ ያለ ፓንት ለብሳ መጣች። ዳቦዋን አሳብጣ ወንዱና ማማለን ያበሻ ወንድ ዳቦሽን ብታሳብጪ እኔ እኮ ይሄ ሀብ እኮ በቃ ቤተሰብ ነው የሚመስለኝ። ሰላም ብዬ ነው የማወራው። ዳቦሽን ብታኮፍሺ ቂጥሽን ብታንዘለዚህ ያበሻ ወንድ ውስጡ ካልሆነ በስተቀር ዝም ብሎ ዳቦ ስላበጠ ብቻ አይቀበልሽም ውዴ።
እርሾ ጨም ወይኔ ጌታ ሆይ ያበሻውን ዝም ብሎ እንኳን ያበሻውን የሚያምር ቂጥ ቢኖርሽ የሚያምር ጡት ቢኖርሽ ስቲል ካልወደደሽ ይሄዳል። ለቂጥና ለዳቦ አይደለም። ምን ራሱ ያገናኘዋል? እግዚአብሔር ጋር አስኪያስቡ ዳቦ ኩፍ ስላለ ምኑ ነው የሚያስደስተው? በስመ አብ። እሺ አትውጪ ቤታ ማዳም አለች እና በኩርኩም ቢያታ ታዲያ ምን አባቷ ሰራ ወይኔና አራቴ አራታው እናንተ ኮሜንት እያነበብኩ ነው ሪከርድ ላይ። አሁን ደግሞ ማዳምን ለማዳም እኮ እኛ ሰው ጠበቃ ይሆናል እኮ ለአረብም ጠበቃ ይሆናል እኮ የኛ አበሻ። ታይቴቴ ውዴ አታነካኪኝ እንዴ! አበሻ እኮ ከባድ ነው። ማዳምን ተናገረች ብላ ማፊ ሙሽኪላ እያለ ይወጣል እኮ የኛ ሰው እንዴ! ሆነ ገዳስ ነው የሚጥሉብኝ ላይ ጅርቱ ጅራ ገመችሳ ባለ ጊዜ ነህ ሌብል ትንሽ ከፍሏል። ትወጣለህ፣ ትገባለህ፣ ሰላም ትላለህ፣ አጅርቱ ጅራ ትላለህ። 5 ሳንቲም ጠብ የሚል የለም። የከሰክ ባለ ጊዜ ነው ወይስ ከባለ ጊዜ ጋር ተመሳስለ ገሜ ብለህ ገብተህ ነው ወይ? ትወጣለህ፣ ትገባ 5 ሳንቲም የለህም። ግን ሰላም ትለኛለህ። ደህና ነህ ገመችሳ እንዴት ነህ? ወይ ጉድ ስም ያለው ሞኝ ነው ተመሳስሎበት ግን አላውቅም። እሺ ሰላም ጌታዬ አባቴ ደውይላት ለማለት አልደውልም ጋይስ ጠሪ አክባሪ ቀሪ ባለጌ ነው። እኔ ጠርቻታለሁ። ሳሪ ልደት አለ በትናንትና እኔ ቤት ይከበራል ብያታለሁ። አልመጣችም። አለቀ ደቀቀ። ቤታ ጌም ተጫዋች ውዴ የሰጣችሁኝ እስከዛሬ እኮ በስቶብኝ መቁጠሩ ልጄ ዝሎ ለዛ ነው ጌም ያቆምኩት። ምን አሁን እንዲህ ዝም ብለሽ ጊፍት ጋላሪን አይተሽዋል። ብትሞይልኝ አይሻልም? ዝም ብዬ ግዴታ ጌም ከተጫወት ከጌመር ጋር ስጫወት ሰላም የለኝም። አሁን አንዱን ባስገባ ከአንዱ ጋር ጣላለሁ ውዴ። ማን አለ ጆን ዳንኤል ያለው ከዚህ ሰውዬ ጋር ግን ምን ተያይዞ ነው ጆን ዳንኤል? አረ ውይ ከማሜ ጋር ተጣብቋል። ከዚህ ጫታም ጋር በምን ተያይዘው ነው ግን? ይሄ ምቀኛ ነው። ደግሞ ከብቶች ይመጣሉ ሽርሙጥ ኤክስ እያሉ ወይኔ ቤታገን ዝም በይ እንደው ብላ ሲያይሽ ሽርሙጥ ኤክስ እያሉ ይመጣሉ። አሁን ኮሜንት ላይ ቲና ኤክስን የማይለዩ ማሜ ደጋፊዎች ወይ ዘንድሮ የኔስ ይሻላሉ እንደው ይጽፋሉ ያነባሉ። እሺ ልልክ ነበርኩ ጆን ዳንኤል ከማሜ ጋር ነው። ማሜን ደግሞ በግዝ ከማሜ ጋር ተገዝቻለሁ ጋይስ። አሁን ከሱ ጋር ለመጫወት ንስሐ አባት ጋር መደወል አለብኝ፣ መስገድ አለብኝ ጋይስ። እሱን ለማድረግ ጊዜ የለኝም። ንስሐ አባት ጋር ደውዬ ፋዘርዬ በአባቴም እያለሁ ይቅር በሉኝ ስል 7 ስገድ ይሉኛል። 7 ሰግጄ ካልሆነ በስተቀር ከሱ ጋር ልጫወት ለንስሐ አባቴ በዚህ ሳምንት ደውላለሁ ጋይስ። ከዛ ሰግጄ መጥቼ ይቅር በለኝ ብዬ ሻማ አብረቼ እጫወታለሁ እንጂ አይሆንም እኮ ዲማልኩ። እርጉዝ ነሽ ቤታዬ ውዴ? እስኪው ግንባሬ ላይ እርጉዝ ናት ቤታ ይላል እንዴ? አይደለውም ውዴ። ምኑ ነው? ትናንትና ቪዲዮ ለቅቄላችኋለሁ። ቆሜ ጨፍሬያለሁ። ሆዴን ጡቴ ነው እንጂ ከበሮ ያከለው ሆዴን አይተሽዋል። ሆዴን አይተሽዋል። እንደዚህ ያበጣ ሆድ የለኝም። ኖርማል ነው። ስለወፈርኩ ነው ጋይስ። ልቁምላችሁ አጭር ነው ለካ ይላል። ወይ ቀኑብሽ ደግሞ ከአንድ ጠላቴ ጋር ፍቅር ነሽ። ከአንድ ጠላቴ ጋር አለ በኔ እንቅልፍ ያጣ ከሱ ጋር አባ ማማ እየተባባልሽ ነው የምታወሪው። እኔማ እንደው መቼስ በውስጥ አምቼሻለሁ በውስጥ በውጭ ልንገርሽ ብዬ ነው። አንድ ቀን ስንጣላ መቼስ እንዲህ ብላሽ ነበር ስለሚሉ ቀድሜ ልንገርሽ ያልኩት ይገርም ብዬ ተናግሬያለሁ። ምን አስዋሻኝ ውዶቴ? ጡቴን ዘንቢል ሆኗል እኮ ምን አባቱ ይናፈስ። እስከ መቼ አመታፍኑ? እሺ ኧረ ከቆንቋ አጭር ነው ጋይስ። ነው ያልወድም እንደዛ ከተተዋጅ ደስ ያልወድም። ዋርኒንግ ለዩ ጋይስ ዩት እንዴት እንደወፈርኩ ቂጤ ራሱ ዩት። አሁን ቂጤ ላይ መደገፍ እችላለሁ። ስፈልግ ድግፍ ስልክ ማስቀመጥ እችላለሁ። ተማሪዎች ትምህርት ቤት ማድረስ እችላለሁ። እንደፈለክ ዩት ጋይስ ዝርጥጥ ብሎ የኔ እናት። እሺ ሳይረን ጋይስ ቤተሰቦቼ እኮ ነው እንደ ያኩረቆ ነው በቃ ያለጡት ማይበቀጉ ለያልኩ ቀደፈለኩ ነው በጣም አለብስም እንደ ሙቀት ነው። ተይኝ በእናትሽ ራሴ ጭንቀት ሆኖብኛል፣ ሞቆኛል። ስማ የቤታ ኮነች የሚወረደችው ማግኘት የሚፈልግ ብዙ ሰው አለ። እሺ ምን አገባኝ እኔ በቃ ተቦስቼ መሮኝ አሁን ጋር ሁሉ ነገር ተቦስቷል። ቂጤን ፖስቶታል፣ ሆዴን ፖስቶት ተቦስ አንገቴ እምብርቴ ራሱ አላርጂክ የወርቅ ጌጥ ካላችሁ የእምብርት የወርቅ ጌጥ ካላችሁ እገዛለሁ። እሺ ጋይ ሴት እንደሚሸጥ ነገሩ የእምብርቴን ሁሉ አላርጂክ ብረት ነው የሚባለው ብረት ፌክ ነገር አላርጂክ ይሆንብኛል ሰውነቴ። እሱን ያቆሰለውን እንኳን እሱ ሁሉ ሳይቀር እምብርቴን ሁሉ ያያሉና ከመፖሰቴ በሳሰልቻ ትብሎኝ አሁን እንደፈለኩ ዊል እያረኩት ነው የምመጣ። ምን አገባኝ መሮኛል። ሰላም
ጠላቶቼ በሪ አሉ እኮ እዚህ ናቸው። እንዴት ናችሁ? ፌክ አካውንት ተቀመጡና በኋላ ፖስቱት። አቤት ጡቷ ወርዶ እቺ ሴትዮ ለምን እንትን አትገባም? አትመለኩስም? በቃ እኮ ጃጄ ጡቷ ወረደ። አላስገባም። ጠሪ አክባሪ ቀሪ ባለጌ ነው። ሳሪ የምትባይ ሴትዮ እስካሁን ጠብቀን ኬክ ያልቆረስኩልሽ ጾም ነው አልጾምም። በዚህ ላይ ወፍሬያለሁ ግን ለዛ ነው ኬክ ያልገዛው። ሲቀጥል ሊባረኩሽ የነበሩ ሰዎች እንዳለ ዝርግፍ ብሎ ሄደዋል። ውዴ ቢኖሩ ደስ ይለኝ ነበር። ወይ የለም ሳሪዬ የለማ የኔ ማር የለም። ለምኝኝ ልደቴን ለአክብር ቤትሽ ብለሽ ለምኝኝ ከዚህ በኋላ ወይ ሙድሪ ተረሽ ጠብቂኝ። በጓ ነሽ ያስገባኝ